ሰላም ውድ ተከታታዮቼ፣ የዛሬው ፕሮግራሜ ቃል በገባሁላችሁ መሰረት በባለቤቴ ጥያቄዎች አዘጋጅቼ እንጠይቀዋለን። በጣም ተዝናኑበታላችሁ ብዬ ተስፋ አደርጋለሁ። አብረን እንጠይቀው። ተሜ፣ ባለፈው ሰኞ ዕለት እኮ ተመልካቾቼ ጥያቄ እንደምትመልስላቸው ቃል ገብቼ ነበር። አሁን ልትመልስልኝ ትችላለህ? አመሰግናለሁ። እኔ ጥያቄዎች አዘጋጅቼልህ እና ያጣላል ላያጣላም ትለኛለህ። ግር ካለኝ ማብራሪያ ትሰጠኛል። ባልየው ለራሱ ወላጆች በየወሩ ቋሚ ገንዘብ እየላከ ነገር ግን ለሚስቱ አልክም ሳይሆን ብንቆጥበው ይሻላል፣ ለልጆቻችን ሊያስፈልገን ይችላል፣ እኛ ልጆቻችን የሚያግዘን የለም ይላት። ያጣላል አያጣል? ያጣል። በቃ ማብራሪያ የለውም ማለት ባልና ሚስት ሲጋቡ ኦልሬዲ አንድ ቀን አንድ አምሳለ ካሰቡ ድረስ እንትን ደግሞ የእሷ ቤተሰብ የራሱ ቤተሰብ እንደ አንድ አድርጎ ማሰብ አለበት። ከዛ ደግሞ የእሱ ካገዘ የእሷን ማገዝ አለበት። እንደዛ ነው ማሰቡ። እሺ፣ ባልና ሚስት የየራሳቸው አካውንት ኖሯቸው የየግል ወጪያቸው ወይ ደግሞ ልጆች ካሏቸው ደግሞ ይሄ 50-50% አዋጥተው ቢኖሩ ያጣላል አያጣልም? በአንተ ኢማጂኔሽን ማለት በዚህ ሰዓት የየራሳቸው አካውንት ሊኖራቸው ይችላል ማለት አሁን ባለነው ጊዜ እኔ ራሴ ባንክ አካውንት አለኝ፣ ኤቲኤም አለኝ፣ ከአንድ 2-3 ባንክ አካውንት አለኝ። ባለቤቴም አለሽ እና መኖሩ ክፋት አለው ብዬ አላስብም። ምክንያቱም በተለያየ ገቢ በየራስ ሊገባ ስለሚችል ማለት ነው። ይሄ ግማሽ ግማሽ የሚለው ግን እኔ አልስማማም። ምክንያቱም ይሄ ሩሜት አይደለም። ጀስት ባልና ሚስት እስከሆኑ ድረስ ያመጣው ገቢ ሁሉ ወደ አንድ ይመጣል። ሚስት ልትይዘው ይችላለች፣ ባል ሊይዘው ይችላል። እሱ አያጣለም። ግን የሚመቻቸው ለልጆች የሚገባ ለቀለም የሚገባ ለቤት ኪራይ ምናምን ሴቭ የሚደረገው ለቤተሰብ የሚረዳው ምናምን አንድ ሰው ወይ ሁለቱም እየተስማሙ ሊያወጡ ይችላሉ። ግን ለቤት ኪራይ እኔ 50% እሷ 50% ምናምን የሚባል ግን ከባህላችንም ጋር አይሄድም፣ አላደግንበትም፣ ደስም አይልም። እሺ፣ ያጣላል ነው ያጣላል። ያስ ኦፍ ኮርስ። እሺ፣ ይሄ ደግሞ ጥያቄ ሁሉንም ወንዶች የሚነካ ይመስለኛል። ሚስት ከባሏ የበለጠ ገንዘብ ብታገኝና የቤቱን ትልልቅ ውሳኔዎች በገንዘቧ አቅም ብትወስናቸው ያጣላል አያጣላም? ብዙ ብር ስላመጣች ብቻ የምትወስን ከሆነ ያው ያጣላል። ለምን የሆነ በቃ ማለት እንደዚህ ከሆነ ሁሌ ባል ብዙ ብር ያመጣልና እሱ ብቻ ወስኖ መሄድ አለበት ማለት ነው። አንደኛ ነገር ባልም ብዙ ብር አመጣች ሚስትም አመጣች፣ በጋራ እስከኖርክ ድረስ በጋራ ልጆች እያሳደግ እስካለህ ድረስ በጋራ መወሰን አለብህ። ተግባብተህ ምናምን እንትን ማድረግ አለብህ። ሚስት እኔ ብዙ ብር ስላመጣሁኝ እኔ ትላልቅ ውሳኔዎች ብቻዬን ወስናለሁ ካለች ግን ያጣላል። ሚስት ማለት ነው ትዳር ውስጥ ከገባች በኋላ ብዙ የወንድ ጓደኞች ቢኖሯት ያጣላል አያጣልም? ኦፍ ኮርስ ያጣላል። ምንም ማብራሪያ የለውም። እኔ ቲክታክ ላይ ወይ ደግሞ ዩቲዩብ ላይ እንደዚህ ዲኤም ሊደረግልኝ ይችላል እና ይሄ የግል ህይወቴ ነው ብዬ ለአንተ ባላሳይክ ያጣላል አያጣልም? ምንድነው ኬዙ? ከወንዶች የሚመጡ ምናምን ቢሆን ከአንደኛው አሁን ስልኬ ላይ የሚመጡ ቪዲዮዎች ወይ ደግሞ ፎቶዎች ምናምን ዲኤም ቢደረጉልኝ ባላሳይህ ያጣላል አያጣልም? ያው ሁሉም ነገር ላታሳይ ትችያለሽ፣ ግን አንዳንዴ ደግሞ የማይታለፉ ነገሮች አሉ። መጥፎ ነገር ሊሆን ይችላል። ለእኔ ጭንቅላት አስበሽ ላታሳይኝ ትችያለሽ። እኔ ሙሉ ፎከሲ ስራ ላይ እንዲሆን ጤነኛውን
ለአንቺ የሚረብሽ ከሆነ እኔ ተረብሼ ባለቤቴ መረበሽ የለበትም ብለሽ አስበሽ ላትነግሪኝ ትችያለሽ። ግን አንቺ ፊድባክ እየመለስሽ ከሆነ ለእኔ ሳትነግሪኝ እየመለስሽላቸው ከሆነና ኮሚኒኬት እያደረጋችሁ ከሆነ ግን ኦፍኮርስ ያጣላል። እሺ ሚስት በስራ ምክንያት ማለት ስራ የሚበዛባት ከሆነ እና ከባል ደግሞ የበለጠ ሰዓት የሚወስድባት ከሆነ ስራዋ ማለት ነውና ባል የቤቱን ስራ ሙሉ በሙሉ ተረክቦ መስራት ቢጠበቅበት ያጣላል አያጣል? ለምን ያጣላል? አያጣል? አያጣል። እሺ በቤት ውስጥ አቅም ኖሮ ሰራተኛ ቢቀጠርም ባልየው ግን ሚስት የሰራችውን ምግብ ብቻ እንጂ ሰራተኛ የሰራችውን አልበላም ብሎ ሚስቱ እንድታበስልለት ቢያስገድዳት ያጣላል አያጣል? አያጣላም። ሚስቱ መውደድ እኮ ነው። እሺ እኔ ያው በቃ የሚስት እጅ መፈልግ አያጣላም፣ ተፈጥሯል። አንተ የማንን እጅ ነው የምትፈልገው? የሚስቴ። እንቀጥል። አሁን የባል ወይም ደግሞ የሚስት ወላጆች ያለ ቅድመ ማስጠንቀቂያ ወይም ሳይደውሉ በፈለጉ ሰዓት ወደ ቤት ቢመጡና ለቀናት ቢቀመጡ ያጣላል ወይስ ያጣል? የባል ወይ የሚስት? የሁለቱም በቃ ወላጆቻችን እንደማለት። ከማን ጋር ነው የሚጣሉት? ማን ነው የሚጣሉት? አሁን የኔ እናትና አባት ያለ ማስጠንቀቂያ መጥተው በጣም ብዙ ቀን እዚህ ቢቀመጡ ያጣላል አያጣል? ያጣላል። ትክክለኛ እምነትህ ነው ወይስ እኔ እንዳላኮርፍ? አይ ጀስት የኔም መሆን ይችላል እኮ አሁን አባቴ ሊመጣ ይችላል፣ እናቴ ልትመጣ ትችላለች። ቤት ስለሌለው አይደለም የሚመጣው፣ ስለናፈቁት ነው። በገዛ ልጁ መጥቶ እኔን ሀብት ቢቀመጥ ደስታዬ ነው። የአንቺ እናትን ብትሆን ያው ስለዚህ አያጣለም። እኔ እናንተ ስንጣላ ማለት ነው እኔ ቀድሜ ደውዬ እናትህ ጋር ያጣላንን ነገር ብናገር ወይ ደግሞ ባቃጥር ያጣላል። እኔ እንትን ነው የማስበው፣ ባልና ሚስት ማለት ነው ከተጣላ ከቤት መውጣት የለበትም ብዬ አምናለሁ። ማንም እናቴም ይሁን አባቴም ይሁን ወንድሜም ጓደኛዬም መስማት የለበትም ብዬ ነው ማምን። ምክንያቱም እኔና አንቺ ስንጣላ እኔም ማጠፋው አንቺ ያጠፋሽ እንረሳዋለን። አብረህ አልጋ እስከተጋራህ ድረስ ሚስጥርህን እስካወቅህ ድረስ እኔ ቶሎ እረሳዋለሁ ወይ አንቺ ቶሎ ትረሻዋለሽ። ያ የሚነገረው ሶስተኛ ሰው ግን አይረሳም እና ተመልሰሽ ፍቅር ስትሆኒ እንደዚህ እየተባባሉ ቆይቶ አሁን ደግሞ ፍቅር ሆኖ ምናምን ነው የሚለው። ስለዚህ ሶስተኛ ወገን መስማቱ ምንም ትርጉም የለውም ብዬ ስለማምን እኔ ሶስተኛ ወገን መስማት የለበትም። እዛ ሄድሽ ካቃጠሽ ደግሞ እንጠላለን ማለት ነው። እሺ ሚስት የቤቷን ገመና የባሏን የግል ህይወት እና ሚስጥር ወይ ደግሞ የገንዘብ ሁኔታ፣ ጸብ፣ የውስጥ ጉዳያችን አላት እሱን ለቲክታክ ለዩቲዩብ ቪዲዮ ወይም ለፎቶ መረጃነት ብትጠቀመው ያጣላል አያጣል? ያጣላል። ለሶስተኛ ሰው እያልኩኝ ጭራሽ ለሺዎች ልታጋራው እና ያጣላል። እሺ ሚስት ማህበራዊ ሚዲያ ላይ ከሌሎች ወንዶች የሚመጡላትን የሙገሳ አስተያየቶች ወይ ደግሞ ኮሜንት ወይም ቀጥተኛ መልእክቶች ለባሏ ሳታሳይ ብትደብቅ ያጣላል አያጣል? ኖርማሊ ኮሜንት ነው። ለምን ነው የምትደብቀው? ካልገባሽ አሁን ካልገባሽ ግን ብደብቅ ያጣላል ወይ ነው ጥያቄው። ይሄ ማለት ቴክስት አይደለም፣ ኮሜንቶች ብደብቅ ነው። ኮሜንት ምንም እኔ አሁን ማንም ኮሜንት ጻፈ ኔጌቲቭ ፖዚቲቭ ቢጽፍ የአንቺ ስሜት ነው እንጂ የሚመለከተኝ ሰው ኔጌቲቭም ይጽፋል ፖዚቲቭም ይጽፋል ብዙም እንትን አለው ማለት በመጥፎ አላሰቡም እና አያጣለም። መደበቅሽ ግን ትርጉም ያለው አልመሰለኝም።
ግን አያጣላም ነው። አያጣላም ግን ለምን ተደበቀ? ግን ያው ተደብቋል። እሺ ሌላ ጥያቄ። ባል ኪሳራ ውስጥ ገባን በል ማለት አርግብህና በስራ ብትከስር ወይ ደግሞ መስተጓጎል ቢገጥመህ እኔ ከማበረታታት ይልቅ ብዬክ ነበር ነግሬክ ነበረ ያንተ ውሳኔ ሁሌ ስህተት ነው ብልህ ያጣላል? ያጣላል። ምንም ማብራሪያ አያስፈልገውም ብዬ ነው ማለት። እሺ ባል ፍቅርና ቅርርብ በሚፈልግበት ሰዓት ሚስቱን ጊዜ ደክሞኛል፣ ራሴን አሞኛል በሚሉ ምክንያቶች ብትርቀው የምትርቀው ከሆነ ያጣላል? ያጣላል። ምነው ዘጋኝ? ምንም ማብራሪያ አያስፈልገውም የሚታወቅ ነገር ነው ይሄ ነው። እሺ ሚስት ቤት ውስጥ ስትሆን ለራሷ ውበትና አለባበስ ግድ የሌላት ሆና ወደ ውጭ ስትወጣ ግን እጅግ በጣም ተውባ የምትወጣ ከሆነ ያጣላል? ያጣላል። ለምን ቤት ባል ውጪ ውሎ ይመጣል፣ ብዙ ነገር ያያል ማለት በተለይ በአሁኑ ጊዜ ብዙ የተገላለጡትም ዘናጮችም የሚያምሩም የሚያስጠልም ነገሮች እያየ ይመጣልና እሱ ውስጡ ያለው ቤቴ ቆንጆ ሚስት ምታምር ብሮን በሚያውቃት ሚስት አለችኝ ብሎ እንደ ፈረስ እንደዚህ ብሎ ቤቱ ይመጣል። ልክ ቤቱ ሲመጣ ያቺ የምታምር ቆንጆ ሚስቱ ማግኘት አለበት ብዬ አምናለሁ። እዛ ዘንጦ በጣም አምሮ ተው እያየ ቆይቶ ቤቱ ሲመጣ ስርክ ያለ እንትን ማግኘት አይፈልግም። ስለዚህ ውጭ ስትወጣ ለሌላ ሰው ነው እየዘነጠች ያለችው ማለት ነው። ለባሏ በጣም እንትን እያለችው አይደለም ማለት ስሜቱ እያከበረችለት አይደለም። ለሌላ ሰው ነው እየዘነጠች ያለችው። ለእሱ ቤት ውስጥ ሆኖ መጥቶ ማዘነጥ ከሆነ ማለት ግዴታ ሜካፕ ተሰርታ ቀሚስ ለብሳ ምናምን ፏ ማለት አይጠበቅባትም። በቱታ ምናምን ፋይለ ቆንጆ መሆን ይቻላል እና እንደዛ ቢሆን እኔ መልካም። ያው ብዙ ጊዜ ሴቶች ችግራችን ልጆች ሲመጡ ባሎቻችንን ችላ እንላለን እና ይሄ የልጆችን ልብስ በየቀኑ እናጥባለን፣ ምግባቸውን በየሰዓቱ እየቀያየርን እንሰራለን እና ለልጆቼ ስል ችላ ብልህ ያጣላል? ያጣላል ማለት ይሄ መጠኑ ይለያያል እንጂ ያጣላል። ጀስት ግን አንዳንዴ ትረዳለህ። በተለይ አሁን ልጆች በጣም ትንሽ ከሆኑ ህፃናት ከሆኑ ምናምን እነሱ ሞር ከኔ በላይ ትሪትመንት ስለሚያስፈልጋቸው ምናምን ለእነሱ ትኩረት መስጠቷ መጥፎ አይደለም። ግን እኔስ ማን አለኝ? እሷን ብዬ ነው ከእናቴ ጋር ተለይቼ የመጣሁት። ወይ እናቴ ሳምጣት ያጣላል ነው። አዎ ያጣላል። እቺ የመጨረሻ ጥያቄ ናት። ባል ቀኑ ሙሉ ደክሞት ወደ ቤት ሲገባ ገና በሩ ላይ ገና ሳይገባ ማለት ነው ሳይቀመጥ፣ እሺ ሚስት የቤት ውስጥ ቅሬታዎችን፣ ችግሮችን ብታቀርብለት ያጣላል? ያጣላል ማለት ቀጥታ ከምትነግረው ካረፉ በኋላ ከተረጋጋ በኋላ ከበላ ከጠጣ በኋላ ትንሽ ቤቱ እንደተቀመጠ ብትነግረው ለመፍትሄ ዝግጁ ይሆናል ብዬ አስባለሁ። የእሱ መፍትሄ የማያስፈልገው ከሆነ ደግሞ ባትነግረውም እሷ ፊክስ ማድረግ የምትችል ከሆነ ካልሆነ ደግሞ ብትነግረው አረጋግታ ብትነግረው ጥሩ ነው ካረፈ በኋላ ብዬ አስባለሁ። አመሰግናለሁ። ጨረሽ? ወደ ስራ መመለስ ትችላለህ። እሺ፣ አመሰግናለሁ።